አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖችም ውድና የተከበራችሁ የቻናሌ ቤተሰቦች ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላሟን ይመልስልን። ሰላም ፍቅር ለሀገራችን ለሕዝባችን። ቤተሰብ ያልሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰቡን አበረታቱኝ። የምለቃቸው ቪዲዮዎች ለእናንተ ተደራሽነት ይኖረዋል እና ደግሞ ዛሬ ይዤላችሁ የመጣሁት ለምለሚቷ እናት አለም ኢትዮጵያ ገብተናል። አዲስ አበባ ኤርፖርት ያው ከሳዑዲ አዲስ አበባ ስንገባ ትንሽ ለመቀረጽ መሀል ላይ ስለነበርኩ አላመቸኝም ነበር። አሁን ይሄ ወደ ኮምቦልቻ ልንሄድ እየሄድን ነው ማለት ነው። አዲስ አበባ ኤርፖርት ነው። ይሄ ቦሌ ናፍቃችሁ እዩ እና ማሻአላ ሀገራችን እኮ ግን ወርቅ ናት። እውነት በጣም ነው ደስ የሚለው ነበር። እና አሁን ወደ ኮምቦልቻ ልንሄድ ነው። እኛ የገባነው ከጠዋቱ 12 ሰዓት ነው። አዲስ አበባ የገባነው ከሳውዲ ማለት ነው። ከዛ አርፍደን 6 ሰዓት ተኩል ለኮምቦልቻ። የኮምቦልቻ መንገድ ደግሞ በአየር 36 ደቂቃ ነው። ቅርብ ነው። 36 ደቂቃ ይካሄዳል። ካላስ ኮምቦልቻ ዱብ ነው እላችኋለሁ። እና በጣም ደስ ይላል እውነት። በሰላም እያሰብነውን አሟልተን በሰላም በፍቅር ወደ ሀገር ስንሄድ እንዴት ደስ እንደሚል ይሄ ማለት ነው። ይሄ አሁን ከሳዑዲ ወደ አዲስ አበባ ልንወርድ ስንል ነበር፣ ግን አልተመቸኝም። መሀል ላይ ስለነበርኩኝ መስኮት ላይ ሲኮን ነው ለመቀረጽ የሚመቸው። ግን እኔ መሀል ላይ ስለሆንኩኝ አልቻልኩም እና ለዛ ነው ያልቀረጽኩት። ያው ዙሮ አሳየኋችሁ። ሀገራችሁን ማየት አይደለም የምትፈልጉት፣ ኤርፖርቱን አሳየኋችሁ። ይሄ ደግሞ ይሄን ይመስል ነበር። ከሳዑዲ ወደ ኢትዮጵያ ስንሄድ ነው ስንወርድ ማለት ነው። ግን ውጭ አይታይም፣ አይመችም ነበር ለመቀረጽ። አዲስ አበባችን ትመስላለች። ወይኔ ደስ ሲል እኮ እንደው አዲስ አበባ ደረሰ ስንል ወይኔ ያለው ደስታ ለካ ሀገር ነው የሚያስደስተው ያስብላል። እና እኔ ይመስላል እላችኋለሁ። ደግሞ በቀጣይ አሳያችኋለሁ ኮምቦልቻ። አበረታቱኝ ላይክ ሰብስክራይብ በማድረግ